ጌታዬ ሆይ ስምህ ይባረክ። ኃይልና ቸርነትህ፣ ምሕረትህ ሕይወቴን ስለከበበው ስለሸፈነኝ እግዚአብሔር አመሰግንሃለሁ። አንተ ኃያል ነህ፣ አንተ ብርቱ ነህ፣ አንተ ጻድቅ ነህ። ትጋርደናለህ፣ ትጠብቀናለህ። በዘመናችን ሁሉ አንተን በማመናችን የማንጸጸትበት ሕይወትን ታኖረናለህ። በአንተ ተማምኗልና ታስጥለዋለህ። ስምህን አውቀዋልና እግዚአብሔር ሆይ ትጋርደናለህ። እንጠራሃለን፣ ትመልስልናለህ። ስለዚህ እናመሰግናለን። ቸርነትና ምሕረትህ በሕይወታችን ስለሚበዛ ካንተ የተነሳ በጠላቶች ላይ መራመድ የጠላቶችን ኃይል መሰባበር ስለሚሆንልህ እናመሰግንሃለን። ደግሞ እንደ ቃል በኢየሱስ ክርስቶስ እንጸልያለን። መዝሙረ ዳዊት ምዕራፍ 17 ከቁጥር 8 እንደ ዓይንህ ብሌን ጠብቀኝ፣ ከክፉዎችም ጥላ ሰውረኝ። የሚያስጨንቁኝ ከክፉዎች ከሚከቡኝ አደገኛ ባላንጣዎች ጋርደኝ። ደንዳና ልባቸውን ደፈኑት፣ በአፋቸውም ትዕቢት ይናገራሉ። አሳደው ደረሱብኝ፣ ከበቡኝም፣ መሬት ላይ ሊዘሩኝም አፈጠጡብኝ። እነርሱ ለንጥቂያ እንደሚጓጓ አንበሳ፣ በስውርም እንደሚያደባ ደቦል አንበሳ ናቸው። እግዚአብሔር ሆይ ተነስተህ ግጠማቸውና ጣላቸው፣ በሰይፍህም ከክፉ ታደገኝ። እግዚአብሔር ሆይ እንዲህ ካሉት ሰዎች በክንድህ አድነኝ። እድል ፋንታቸው ይህችው ሕይወት ብቻ ከሆነች ከዚህም ዓለም ሰዎች ታደገኝ። ከመዝገብህ ሆዳቸውን ሞላህ፣ ልጆቻቸውም ተትረፍርፈውባቸዋል፣ ለልጆቻቸውም ሀብት ያከማቻሉ። እኔ ግን በጽድቅ ፊትህን አያለሁ፣ ስነቃም ክብርህን አይቼ እረካለሁ እንዳለው ባሪያ ጌታ እግዚአብሔር በኢየሱስ ክርስቶስ ስም እጸልያለሁ። ጌታ እግዚአብሔር ሆይ ጠላቶቻችን ላይ እንድትነሳ፣ በከበቡ ላይ እንድትነሳ፣ በሚያሳዱ ላይ እንድትነሳ ጌታ እግዚአብሔር በኢየሱስ ክርስቶስ ለአንተ ከመኖር ወደኋላ ከሚጎትትን ነገሮች እንድትለየን ጌታ እግዚአብሔር ሆይ እንደሚያደባ አንበሳዎች ናቸው። እነርሱ ለንጥቂያ እንደሚጓጓ አንበሳ፣ በስውርም እንደሚያደባ ደቦል አንበሳ ጠላት ይከበናልና ስህተትን ፈልጎ በሕይወታችን ገብቶ ሊያበላሸን ሊገነጣጥለን እግዚአብሔር ሆይ ይፈልጋልና አንተ ከዚህ እግዚአብሔር ሆይ ታድነን ዘንድ ጠላቶቻችንም እግዚአብሔር ሆይ በቆፈሩት ጉድጓድ ታስገባቸው ዘንድ ውጊያችንን ትዋጋ ዘንድ እግዚአብሔር ሆይ እንለምንሃለን። አንተ ሕዝብህን በቸርነት ያወጣኸውን በፍቅር አትረፍርፈህ የወደድክና ልጆች ያደረግካቸውን እግዚአብሔር ሆይ ትጠብቃለህ። ሰልፍን በቀልን የራስህ ታደርጋለህ። እግዚአብሔር ሆይ ባሪያ ሳኦል ጳውሎስ ከመሆኑ በፊት በሚያሳድድበት ጊዜ ሕዝብህን በሚያሳድድበት ጊዜ ልጆችን በሚያሳድድበት ጊዜ አንተ በደማስቆ ከመድረሱ በፊት በመንገድ ላይ ተገልጠህለት ለምን ልጆቼን ታሳድዳለህ ሳይሆን ያልከው ለምን ታሳድደኛለህ? እግዚአብሔር ሆይ እኛን የነካ አንተን እንደነካ ነው። እንደ ዓይን ብሌን ትጠነቀቅልናልና ጌታ እግዚአብሔር በኢየሱስ ክርስቶስ እንጸልያለን። የተዋጉንን እንድትዋጋ እግዚአብሔር በላያችን ላይ የተነሱ የጨለማ ኃይላት በኢየሱስ ክርስቶስ እንዲደመሰሱ እንዲመቱ እግዚአብሔር ሆይ ከበውን በላያችን ላይ የተቀመጡ ደጋሚ ጨለማ ሉሲፈር እግዚአብሔር ሆይ ከኃይል የተነሳ እንዲመቱ ከኃይል የተነሳ እንዲሰባበሩ እግዚአብሔር ኃይል በላያችን ላይ እንዲቀመጥ ፊትህን እንድታበራልህ ጨለማውን እንድትበትን በፊትህ ካለው ብርሃን የተነሳ እግዚአብሔር በኢየሱስ ክርስቶስም ይህን ስለምታረግ እናመሰግናለን። ወጣቶችን የሚዋጋ በወጣትነት ከሚመጣው የተለያዩ የዓለም ምኞቶች እግዚአብሔር ሆይ እንድታድናቸው እንድታድነን እግዚአብሔር በኢየሱስ ክርስቶስም እጸልያለሁ። እግዚአብሔር በሃይ ስኩል ላይፍ እያለፉ ያሉ እግዚአብሔር በሃይ ስኩል ትምህርት ቤት ውስጥ ከሚደረገው ክፉ ነገሮች እግዚአብሔር በልጅነታቸው ሊያጠፋቸው በልጅነታቸው እግዚአብሔር ሆይ የማይሆን ነገር ሊያለማምዳቸው ሕይወታቸውን ሊያበላሽ ወደ ሕይወታቸው የመጣ የትኛውም የጨለማ አሰራር የትኛውም የጨለማ ኃጢአት ልምምድ እግዚአብሔር በኢየሱስ ክርስቶስ
እንድትጠብቃቸው ጸልያለሁ። እግዚአብሔር በጌታ በኢየሱስ ክርስቶስም የውርደት ልጆች እንዳይሆኑ እግዚአብሔር ቤተሰብንም ቤተክርስቲያንንም የሚያዋርዱ ልጆች እንዳይሆኑ፣ ክብርህን የሚያዋርዱ እንዳይሆኑ፣ ራሳቸውን የሚያረክሱ እንዳይሆኑ እግዚአብሔር ሆይ ብስለትን እንድትሰጣቸው፣ የአእምሮ ብስለትን እንድትሰጣቸው፣ ህይወት ከጓደኝነት ያለፈ ሌላ ነገር እንዳለው ህይወት እግዚአብሔር ሆይ አንተን በህይወታችን ማየት እንደሆነ ታስረዳቸው ዘንድ ተጠብቃቸው ዘንድ የሃይ ስኩል ተማሪዎችን በኢየሱስ ክርስቶስ ስም እጸልይላቸዋለሁ። እግዚአብሔር በኢየሱስ በዩኒቨርሲቲ ያሉ ከቤተሰብ ተነጥለው በብዙ ነገር እያለፉ ያሉ፣ በብዙ ውጊያ ውስጥ ያሉ፣ በህመም ውስጥ ያሉ፣ ግሬድ ተበላሽቶባቸው እያዘኑ ያሉ፣ የተለያየ ዲፓርትመንት ውስጥ ያሉ እግዚአብሔር ሆይ እንድትጠብቃቸው፣ በዚህ ሰዓት እየተጨነቁ ያሉ እግዚአብሔር በተለያየ ውጊያ ውስጥ የገቡ ተማሪዎች እግዚአብሔር ሆይ እንድትረዳቸው፣ እግዚአብሔር ሆይ ውጊያቸውን እንድትዋጋላቸው፣ ጨለማ እንዳያሸንፋቸው እግዚአብሔር በኢየሱስ ክርስቶስ ስም አይምሯቸው የተከፈተ እንዲሆን እግዚአብሔር ለማስተዋል አይምሯቸው እንዲከፈት፣ ልባቸው ደግሞ ለአንተ እንዲከፈት እንድታረግ በኢየሱስ ክርስቶስ ስም ጸልያለሁ። በተለያየ ኮሌጅ ውስጥ በተለያየ ቦታ በስራ በተለያየ ቦታ ያሉ ወጣቶች እግዚአብሔር በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ እንድትረዳቸው በላይፍ ከሚያጋጥመው የተለያዩ ተራራዎችና ነገሮችን እግዚአብሔር አንተ እንድታግዛቸው በመንፈሴ እንጂ በኃይልና በጉልበት አይደለም እንዳልኩ ዘሩባቤልን ተራራቸውን በጌታ በኢየሱስ በመንፈስህ ደልዳላ መሬት አድርጋቸው። ለነሱ አይቻልም የተባለውን ለአንተ ይቻላልና ቤተክርስቲያንን እርዳ፣ ሀገሬን እርዳ፣ ኢትዮጵያን አግዛት፣ ልጆችን አግዝ። ይህንን ስለምታረግ አመሰግንሃለሁ በጌታ በኢየሱስ ስም አሜን።